ሰላም የቻናላችን ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬም እንደተለመደው ግሬድ 12 ቻፕተር 1 ሲኩዌንስ ኤንድ ሲሪስ በሚለው ርዕስ ላይ ኤክሰርሳይዝ 1.5 ፓርት 5ን የምናይ ይሆናል። እንግዲህ በዚህ ኤክሰርሳይዝ 1.5 ከአንደኛ ጥያቄ እስከ ሶስተኛ ጥያቄ ያሉትን አብረን የምናይ ይሆናል። እንግዲህ የመጀመሪያው ጥያቄ ምንድነው የሚለን A4 ወይም ደግሞ አራተኛውን ተርም እና ስምንተኛውን ተርም ሰጥቶን ጀነራል ተርሙ ነው ፈልጉ ያለን ወይም እየጠየቀን ያለው ማለት ነው። ስለዚህ ወደ ሶሉሽናችን በመነመጣበት ሰዓት A4አችን 15 ነው፣ ስምንተኛው ተርማችን ደግሞ 27 ነው። እኛ ተጠየቀን ያለ ነው ጀነራል ተርም ነው። ጀነራል ተርም ማለት ደግሞ AN-አችን A1 plus N-1 ታይምስ ኮመን ዲፈረንስ ነው። እዚህ ጋራ A1ም የለኝም ኮመን ዲፈረንስም የለኝም። ስለዚህ መጀመሪያ እነሱን ከተሰጡኝ ጊቭኖች ውስጥ ማግኘት መቻል አለብኝ ማለት ነው። ይሄ ማለት A4 ምን ማለት ነው የሚለውን ማወቅ አለብኝ። A4 ማለት A1 plus 4 minus 1 times common difference ነው። A4 ስንት ነው? 15 ነው። 15 is equal to A1 plus 4 minus 1 3 times D 3D ይሆናል። ይሄ የመጀመሪያው ኢኩዌሽን ነው። ይሄ ማለት A1 ሪአሬንጅ በመናረግበት ሰዓት 15 minus 3D ይሆናል ማለት ነው። D ወደዛ በመናሻገርበት ሰዓት ላይ ይሄ እንደ አንድ ኢኩዌሽን እንወስደዋለን። ሌላኛው ደግሞ 27ኛው ተርም ሰጥቶኛል። 27ኛው ተርም ይሄ ማለት ስምንተኛው ተርም ማለት ነው A1 plus 8 minus 1 times common difference ነው። ስምንተኛው ተርም ሰጥቶኛል ስንት ነው? 27 is equal to A1 8 ሲቀነስ 1 7 ሲባዛ በዲ 7D ይሆናል። ይሄ ማለት A1 is equal to 27 ሲቀነስ 7D ይሆናል ማለት ነው። ስለዚህ ከነዚህ ሁለት ኢኩዌሽን ሳይመንተነስ ኢኩዌሽንን ተጠቅሜ ኮመን ዲፈረንሳችንን ሆነ የመጀመሪያውን ተርም ማግኘት እንችላለን ማለት ነው። ይሄ ማለት አንደኛው A1 is equal to 15 ሲቀነስ 3D ነው። ሌላኛው ተርም ደግሞ A1 is equal to 27 minus 7D ነው። 7D ስለዚህ ከነዚህ ሰብስቲቲዩት ኢሊሚኔሽን ሜትድን በመጠቀም ማግኘት ይችላል ማለት ነው። በማይነስ የላይኛውን ኢኩዌሽን በማበዛበት ሰዓት ማይነስ A1 is equal to minus 15 plus 3D ይሆንልኛል። የስረኛውን ደግሞ እንዳለ ወርደዋለሁ A1 is equal to 27 plus 3D ይሆናል ማለት ነው። ስለዚህ ሁለቱን በምንደምርበት ሰዓት A1 እነዚህ ሁለቱ ተቃራኒ ስለሆኑ ይጣፋል። ኔጌቲቭ 15 ሲደመር 27 12 ይሆናል ፕላስ 3D 6D ይሆናል ማለት ነው። ስለዚህ የዲ ዋጋ ነው ፈልገው እቺን 12 ወደዛ ላስሻግራት -12 is equal to 6D over D በማድረግበት ሰዓት D is equal to -2 ይሆንልኛል ማለት ነው። የዲ ቫልዩ በእንደዚህ አይነት ሁኔታ አገኘው። አሁን ደግሞ A1ን ማግኘት መቻል አለብኝ ማለት ነው። ስለዚህ A1ን ለማግኘት ከሁለቱ ኢኩዌሽኖች አንዱ ኢኩዌሽን መጠቀም ነው። ይሄንን ተጠቀምኒ A1 is equal to 27 times -2 -14 ይሆናል ማይነስ ፕላስ 14 ይሆናል ፖዚቲቭ 14 ይሆናል። ሁለቱን በምንደምርበት ሰዓት ስንት ይመጣልናል? 41 ይመጣል ማለት ነው። ስለዚህ A1አችን 41 ነው ማለት ነው። እኛ የተጠየቅነው ያለው ነው ግን ጥያቄው የጠየቀን ያለው AN ነው።
እንደምታዩት ጥያቄ እየጠየቀን ያለ ነው ኤን ነው። ስለዚህ ኤናችንን በቀላሉ ማግኘት እንችላለን። ኤን ማለት ምን ማለት ነው? ኤን is equal to ስለዚህ ኤ1 ማለት ኤን ማለት ኤ1 ፕላስ ኤን ማይነስ 1 ታይምስ ኮመን ዲፈረንስ ይሆናል። ኤ1አችን 41 ነው። 41 ፕላስ ኤን ማይነስ 1 ኮመን ዲፈረንሳችን ደግሞ ማይነስ 2 ነው። 41 ሲደመር ማይነስ 2 ታይምስ ኤን ማይነስ 2ኤን ማይነስ 2 ታይምስ ማይነስ 1 ፕላስ 2 ይሆናል። 41 ፕላስ 2 ማይነስ 2ኤን 41 ፕላስ 2 ፖዚቲቭ 43 ይሆናል ማለት ነው። ስለዚህ ጀነራል ተርማችን ይሄ ነው። ኤን የተጠየቅነው ጀነራል ተርማችን ይሄ ይሆናል ማለት ነው። ልክ በዚሁ መሰረት ሁለተኛውም ጥያቄ እያለን ያለ ነው ያ ነው። ኤ2 ሰጥቶን ኤ5 ሰጥቶን ሁለተኛው ተርምና አምስተኛውን ተርም ማለት ነው ሰጥቶን እየጠየቀን ያለው ኤን እና ኤን 11 ነው። እየጠየቀን ያለው ኤን እና 11ኛውን ተርም ነው ማለት ነው። ይህም በቀላሉ ኤንን አሁን እንደሰራ ነው መሰረት ትሰራላችሁ። ኤንን ከሰራችሁ በኋላ በሚመጣላችሁ ጀነራል ተርም ላይ 11 ይሄ ማለት when n is equal to 11 በሚሆንበት ሰዓት ጀነራል ተርም የሚመጣላችሁ አንድ ሲኩዌንስ አለ፣ አንድ ተርም አለ። ያኛው ተርም 11ኛው ተርም ነው ማለት ነው። ልክ በዚሁ መሰረት መስራት ትችላላችሁ ማለት ነው። ወይ ምናልባትም ጥያቄ ከሆነባችሁ በኮሜንት ሴክሽን ላይ ልታሳውቁኝ ትችላላችሁ። ሌላኛው ደግሞ ሶስተኛው ጥያቄ ነው። ሶስተኛው ጥያቄ በምናይበት ሰዓት ምንድነው የሚለው ዲተርማይን ዌዘር ዘ ሲኩዌንስ ኦር ኖት ይላል። ዌዘር ሲኩዌንስ ኦር ኖት ይላል። አንድ በጀነራል ተርም ሰጥቶን ሲኩዌንስ ነው ወይስ ደግሞ ሲኩዌንስ አይደለም ብለን እንዴት ነው ዲተርማይን የምናደርገው የሚለውን አብረን የምናየው ነው ማለት ነው። ስለዚህ በቀላሉ አንድ ጀነራል ተርም ሰጥቶን ሲኩዌንስ ነው ወይም ደግሞ ሲኩዌንስ አይደለም የሚለውን ለመለየት ማወቅ ያለብን ዋነኛው ነገር ምንድነው? ኤን ቫልዩአችን እንደ ኢንፑታችን ወስደን የሚመጡልን አውትፑቶች ይኖራሉ። በነዛ አውትፑቶች መሃል ያለው ኮመን ዲፈረንስ በመካከላቸው ያለው ዲፈረንስ ኮመን ከሆነ የተሰጠን ጀነራል ተርም ሲኩዌንስ መሆን ይችላል። ነገር ግን ኮመን ዲፈረንሳቸው ተመሳሳይ የሚያመጣ ከሆነ የተሰጠን ጀነራል ተርም ሲኩዌንስ አይደለም ማለት ነው። በዚሁ መሰረት ሰጠን ወደ ሶሉሽን ስንመጣ ኤን is equal to 7n minus 3 ነው። 7n minus 3 ስለዚህ ኤናችን 1 በሚሆንበት ሰዓት ኤናችን 2 በሚሆንበት ሰዓት 3 በሚሆንበት ሰዓት ጀነራል አውትፑቶቻችን ምን ይሆናሉ የሚለው ማወቅ መቻል አለብን። ለምሳሌ 1 በሚሆንበት ሰዓት ምን ይሆናል የሚለው እሺ። ስለዚህ ለኤን ቫልዩአችን 1 እንውሰድ። 1 ሰብስቲቱት በምናደርግበት ሰዓት ማለት ነው በኤን ቦታ ላይ 7 ታይምስ 1 7 ማይነስ 3 4 ይሆናል ማለት ነው። ስለዚህ ኤ1አችን 4 ነው። ለረሙ ኤ2 በኤን ቫልዩ ቦታ ላይ 2 በምንተካበት ሰዓት 2 ታይምስ 7 14 ይሆናል። 14 ሲቀነስ 3 11 ይሆናል። ኤ3አችን ደግሞ ኤ3 is equal to በኤን ቦታ ላይ 3 በምንተካበት ሰዓት 7 ታይምስ 3 21 ታይምስ ማይነስ 3 ማይነስ 18 ነው፣ ፖዚቲቭ 18 ይሆናል ማለት ነው። ስለዚህ በ4 በ11 እንዲሁም ደግሞ በ18 መካከል ያለው ኮመን ዲፈረንሳችን ስንት ይሆናል የሚሆን 4 11 እና 18 በ11 እና
በአራት መካከል ያለውን ልዩነት እንፈልግ። 11 ሲቀነስ 7 4 7 ይሆናል። እንዲሁም ከ18 ላይ 7ን ስንቀንስ ከ18 ላይ 11 ስንቀንስ 7 ይሆናል። ስለዚህ 7 ከ7 ጋራ እኩል ነው። የተሰጠን ጀነራል ተርም ኤኤን ኢኳል ቱ 7። ስለዚህ የተሰጠን ጀነራል ተርም ኤኤን ኢኳል ቱ 7n - 3 የሚለው ሲኩዌንስ መሆን ይችላል ማለት ነው። እንግዲህ በዛሬው ቪዲዮ በፓርት 5 ይዤላችሁ የመጣሁት ይሄን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም።